የካዛንቺስ መልሶ ማልማትና የኮሪደር ልማት ዋናው ሰው ተኮር ልማት ነው። ቅድሚያ ታሳቢ ያደረግነው በአካባቢው ላይ የሚኖሩ ነዋሪዎቻችን ያኗኗር ሁኔታ በጣም አስቸጋሪ፣ ለመኖር የማይመች፣ የተሟላ መሰረተ ልማት የሌለው፣ የፍሳሽ ማስወገጃ መጸዳጃ ቤቶች እንዲሁም መብራትና የመሳሰሉት የተዘረጉበት መንገድ እጅግ ዘመናዊ ያልሆነ ኋላ ቀር ለአደጋ የሚዳርግ ብዙ ነዋሪዎች በጎስቋላ ሁኔታ ውስጥ የሚኖሩበት እንዲሁም ደግሞ ምንም ቤት የሌላቸው በጥገኝነት በቀበሌ ቤት ፓርሰል ውስጥ የተለያዩ ተለጣፊ ቤቶችን በመገንባት በቆጥም በመሆን ኑሯቸውን እያሳለፉ የነበሩበት ሁኔታ ነው። ይህንን ሁኔታ አይተን እጅግ በጣም ልባችን ራርቶ መንግስታዊ ኃላፊነታችንን መወጣት እንዳለብን አምነን ያጠናነው ኮሪደር ነው። ሰፋ ያለ ኮሪደር ነው። ከስፋቱ አንፃር በአንድ ጊዜ ለመስራት ይከብድ ነበር፣ ግን ከማንም ማንን ለመለየት ደግሞ ከባድ ስለሆነ ለህዝቡ የተሟላ መኖሪያ ሊሆን የሚችል አካባቢ መርጠን ነፋሻማ ሰው ሊኖርበት የሚችል ልጆች ቦርቀው ወጥተው ገብተው እንደ ልብ የሚጠቀሙበትን አካባቢ እንዲሁም ደግሞ የጸዳ መኖሪያ ቤት የጸዳ መኖሪያ አካባቢ የፍሳሽ ማስወገጃ ያለው ውሃ፣ መጸዳጃ ቤት፣ ማብሰያ የመሳሰሉትን ያለው ቤት ያገኙ ዘንድ ሰርተን ውጤታማ ሆነናል። በጥገኝነት በደባልነት በቆጥ ውስጥ በተለጣፊ ቤቶች በመሳሰሉትና በረንዳ ሳይቀር የሆነች ነገር ሸከፍ እያደረጉ ይኖሩ የነበሩ ነዋሪዎቻችንም መጠለያ ሰርተን ራሳቸውን የቻሉ ቤቶች እንዲኖራቸው ማድረግ ችለናል። እጅግ በጣም ሰው ተኮር ነው የምንልበት አንዱ ይሄ ነው። በሚኖሩበት አካባቢ የእንጀራ መጋገሪያ መመገቢያ ምንም ደጋፊ ጧሪ የሌላቸውንም ጭምር መኖሪያ እና መመገቢያ ድጋፍ የሚሆናቸውን መሰረተ ልማቶች ገንብተን እየተጠቀሙበት ነው። በዚህም እጅግ በጣም ደስ ይለናል። ከዚህም አልፎ በሚኖሩበት አካባቢ ከዚህ ንግድ የነበራቸው እዛው የሚኖሩበት አካባቢ ላይ ንግድ እንዲኖራቸው ሱቆች ተገንብተዋል። ይሄንን እንግዲህ የሰውን ሕይወት ማዘመን የሰውን ኑሮ ማሻሻል አኗኗሩን የተሻለ ማድረግን መሰረት ያደረገ ነው። ይሄንን እዚሁ ካዛንቺስ እንስራው ብንል ሰው ስላለበት አይቻልም ነበረ። በወቅቱ ሰው ካልተነሳ በስተቀር እንዲህ አይነት ሰፊ የሆነ መሰረተ ልማት ለመስራት ሰፊ የሆነ ማህበረሰብ ለማንሳት የሚያስችል ሁኔታ የለምና ክፍት ወዳለን ቦታ